እስራኤልና አሜሪካ በአንድ በኩል ተሰልፈው በኢራን ላይ የጀመሩት ጦርነት መካከለኛው ምስራቅን ወደማይመለስበት የጥፋት አፋፍ እያሸጋገረው ይገኛል። በደቡብ ሊባኖስ አንድ የሰላም አስከባሪ በእስራኤል ጥቃት መገደሉ ተሰምቷል። ይህንን ተከትሎ የተባበሩት መንግስታት ድርጅት መግለጫ እና ዓለም አቀፍ ውግዘቶች እየተሰሙ ነው። ዝርዝሩን ይዘናል። እስራኤል በኢራን የኒውክሌር ጣቢያ ማዕከላት ላይ የከባድ ሚሳኤል ናዳ አውርዳለች። በሌላ በኩል ፔንታገን በኢራን ምድር ላይ ወታደሮችን ለማዝመት ዝግጅቱን ማጠናቀቁ ተሰምቷል። ሌላው ዓለም በጉጉት የሚጠብቀው የኢስላማባዱ ድርድር እንዲሁም የኢራኑ አዲሱ መሪ በአካል አለመታየታቸውና ለምን በምስር አልዘለቁም የሚለው ጥያቄ ሌላው አሁንም አዲስ ነገር ይዞ እየወጣ ነው። እነዚህንና ዝርዝር መረጃዎችን ይዘንላችሁ ቀርበናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችን እንድትቆዩ እየጋበዝን ወደ ትንታኔው በቅድሚያ በዛሬው ዕለት የእስራኤል ጦር በኢራን መዲና ቴህራን በሚገኙ የጦር መሳሪያ ማምረቻ እና ምርምር ማዕከላት ላይ ከ120 በላይ ሚሳኤሎችን መተኮሱ በይፋ አስታውቋል። በጥቃቱ የባለስቲክ ሚሳኤል እና የሳተላይት ማስወንጨፊያ ኢላማ መሆናቸው ሲገለጽ፣ ኢራን በበኩሏ ጥቃቱን ቀላሉ እንደማታልፈው ግልጽ አድርጋለች። የእስላማዊ አብዮት ጥበቃ ጦር የአየር ኃይል አዛዥ ሰይድ ማጂድ ሙሰቪ በሰጡት መግለጫ ለደረሰብን እያንዳንዱ ጥቃት አጸፋችን በእጥፍ ይጨምራል ሲሉ ተደምጠዋል። በሌላ በኩል ፔንታገን በኢራን ምድር ላይ ወታደሮቹን ለማዝመት ዝግጅቱን ማጠናቀቁ ተሰምቷል። ይሁን እንጂ ይህ አሜሪካና እስራኤል ዘቡ ብሎ የመግባት እቅድ ወደማይወጡበት አስከፊ ጦርነት ሊቀየር እንደሚችል ብዙዎች ስጋታቸውን እየገለጹ ነው። ኢራን ሰፊ መልክዓ ምድር፣ ከፍተኛ የህዝብ ቁጥር እና ዘመናዊ የጦር መሳሪያ የታጠቀ ጦር ያላት ሀገር መሆኗና ኢራን ላለፉት አስርተ ዓመታት የገነባቸው የመቋቋም ግንባር የየመን ሁቲዎች፣ የሊባኖስ ሂዝቦላ አሁን በሙሉ አቅማቸው በእስራኤል ላይ ጥቃት እየሰነዘሩ ነው። የየመን ሁቲዎች በእስራኤል ላይ ሁለተኛውን የሚሳኤል እና የድሮን ጥቃት መፈጸማቸውን በትላንትናው ዕለት አስታውቀዋል። ይህ የከበባ ስትራቴጂ እስራኤልን በሁሉም አቅጣጫ ውጥረት ውስጥ ከመክተቱም በላይ የአሜሪካ ጦር በኢራን ምድር ላይ ቢሰማራ የመውጫ ቀዳዳ እንዲያጣና በአፍጋኒስታን ካጋጠመው የከፋ ቀውስ ውስጥ እንዲገባ ሊያደርገው ይችላል በማለት የፖለቲካ ተንታኞች አስተያየታቸውን እየሰጡ ይገኛሉ። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የኢራንን የነዳጅ ማዕከል ለመቆጣጠር ፍላጎት እንዳላቸው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰጡት አዲስ መግለጫ በኢራን የሚገኘው ነዳጅ መቆጣጠር እንደሚፈልጉ በይፋ ተናግረዋል። ትራምፕ ጦርነቱን ለማቆም ስምምነት ላይ ለመድረስ ጥረት እያደረጉ መሆኑን ቢገለጽም አሜሪካ ጦር በካርክ ደሴት የሚገኘውን የኢራን የነዳጅ ኤክስፖርት ማዕከል ሊይዝ እንደሚችል አስታውቀዋል። በመላው ዓለም መነጋገሪያ የሆነው ሌላው ጉዳይ አዲሱ የኢራን ከፍተኛ መሪ ሙጅተባ ካሚኒ ደህንነት ነው። መሪው በደረሰው የአየር ጥቃት ቆስለዋል የሚሉ መላምቶች በስፋት ቢሰራጩም የሀገሪቱ ሚዲያዎች በሙሉ ጤንነት ላይ እንደሚገኙና ለኢራቅ መንግስት ምስጋና ማቅረባቸው ተዘግበዋል። ይሁን እንጂ መሪው በአካል አለመታየታቸው ጥርጣሬውን ከፍ አድርጎታል። በሌላ በኩል በፓኪስታን መዲና ኢስላማባድ የሚካሄደው የዲፕሎማሲ ንግግር ግን ሌላ ተስፋ ሰንቋል። የፓኪስታን ምክትል ጠቅላይ ሚኒስትር ሞሐመድ ኢሻቅ እንደገለጹት ሀገራቸው የሚደረገውን ድርድር የማስታረቅ ሚና ተሰጥቷታል። ሁለቱም ወገኖች የእኛን አደራዳሪ መምረጣቸው ትልቅ እርምጃ ነው ሲሉ ተናግረዋል። ይሁን እንጂ የኢራን ባለስልጣናት አሜሪካ በዲፕሎማሲው በኩል እየደለለች፣ በውስጥ በኩል ለጦርነት እየተዘጋጀች ነው የሚል ስጋት አላቸው። በሊባኖስ በኩል የእስራኤል ጦር በቤይሩት ደቡባዊ የከተማ ዳርቻዎች ላይ የሚገኙ 7 አካባቢዎች በአስቸኳይ እንዲለቀቁ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ በደቡባዊ ሊባኖስ በሚገኘው የተባበሩት መንግስታት የሰላም አስከባሪ ጦር ሰፈር ላይ የእስራኤል የከባድ መሳሪያ ጥቃት መፈጸሙ ተዘግቧል። በዚህ ጥቃት አንድ የኢንዶኔዥያ የሰላም አስከባሪ መገደሉ የተረጋገጠ ሲሆን፣ ሌላው ደግሞ በከፍተኛ ቁስሉ ለሕክምና ተወስዷል። ይህ ክስተት ተከትሎ ከዓለም አቀፍ ማህበረሰብ ጠንከር ያሉ የተቃውሞዎች እየተሰሙ ነው። የተባበሩት መንግስታት ድርጅት ባወጣው መግለጫ ጥቃቱን አጥብቆ እንደሚያወግዝ ገልጾ ለሟች ቤተሰቦችና ለኢንዶኔዥያ መንግስት ጥልቅ ሐዘኑን ገልጿል። ድርጅቱ አክሎም ሁሉም ተዋጊ ወገኖች በዓለም አቀፍ ሕግ መሰረት የሰላም አስከባሪዎችን ደህንነት የመጠበቅ ግዴታ እንዳለባቸው እና እንዲህ ያሉ ጥቃቶችን በአስቸኳይ እንዲያቆሙ ጥሪ አቅርበዋል። ይህም የሰላም አስከባሪዎች ደህንነት አደጋ ላይ በወደቀበት በዚህ ወቅት ግጭቱ ወደ ከፋ ደረጃ መሸጋገሩን የሚያሳይ ሌላ ማሳያ ሆኗል። በግጭቱ ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የአንድ በርሜል ድፍድፍ ነዳጅ ዋጋ $116 ደርሷል። ይህንን ተከትሎ አውስትራሊያ በነዳጅ ላይ የምታስከፍለውን ታክስ በግማሽ ለመቀነስ ተገድዳለች። በዲፕሎማሲው ረገድ የፓኪስታን፣ የግብጽ፣ የቱርክና የሳውዲ አረቢያ የውጭ ጉዳይ ሚኒስቴሮች ውጥረቱን ለማርገብ በሚቻልበት ሁኔታ ላይ ለመምከር ስብሰባ እያደረጉ ይገኛሉ። የዓለም ሀያላን የዲፕሎማሲ ተዋናዮች ግጭቱን ለማርገብ የሚያደርጉት ጥረት ውጤት እስኪያመጣ ድረስ የገበያው መዋዠቅና የኑሮ ውድነቱ ተጠናክሮ እንደሚቀጥል ይጠበቃል። የዛሬው የዜና ዝግጅታችን በዚህ አበቃን። ኢትዮፖርት ነበርን። ሰላም።